አባቴ ከእናቴ ውጪ ሚስቶች አሏቸው 13 የሚባለው በጣም አንሶ ነው። በአንድ 2 3 ብታባዡ ጥሩ ነው። ነገር ግን የኛ ሀገር ሰው የሞቱትን አይቆጥርም። እናቴና አባቴ 9 ልጅ ወልደዋል። እኔ 9ኛ ልጃቸው ነኝ ለእናቴ። አባቴ ከዛም በኋላ ወልደዋል ብዙ። አስተዳደጌ እንግዲህ ያው በገጠር እንዳደገ ሰው፣ ቲቪ አይቶ እንደማያውቅ ሰው፣ መብራት አይቶ እንደማያውቅ ሰው፣ የቧንቧ ውሃ ጠጥቶ እንደማያውቅ ሰው ነው እድገቴ። ከምንጭ ነው ውሃ የምንቀዳው። መብራት የሚባል እኛ ሀገር አልነበረም። እኔ 6ኛ ክፍል ጨርሼ 7ኛ እስከገባሁበት ጊዜ ድረስ አምፖል እኛ ሀገር አልነበረም። እንደዛ አይነት በኩራዝ ነው። ፋኖስማ የሀብታሞች ነው። አንዳንዶች መናገር ጸጋ አላቸው፣ አንዳንዶች እግር ኳስ የመጫወት ጸጋ አላቸው። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላት። እኔ ቢጤዎች እንዴት ብለው ቤተ መንግስት እንደገቡ ቤተ መንግስት የማንም ህልመኛ ግለሰብ መግቢያ እንጂ የተለዩ ሰዎች ቦታ እንዳልሆነ እንዲያውቁና እንዲመኙም ጭምር ነው። ዛሬ 20 ዓመት ምናምን የምንተዋወቃቸው ሰዎች ወታደር ቤት ውስጥ ፎቶ አልነሳም ነው። ፎቶ አብሬ ከተነሳው ንጉስ ሲሆን አብረን ነበርን ታሳያለህ እያልኩ ማለት ጠይቋቸው አሉ። ባድመ ሳሞራ ጋር አብረን ነበር፣ ንጉስ ሲሆን እንዴት ሆናለህ እለው ነበር አለ። አሁን በህይወት ማለት Where's the camera? Come to one second. Oh, you got me a selfie. But you